ጤና ይስጥልኝ የአፕወርክ ተማሪዎቻችን እንግዲህ በዚህ በአፕወርክ ኮርስ ላይ ከመጀመሪያው እስከ መጨረሻው ያሉትን አፕወርክ ላይ ማለትም ሳይን አፕ አድርገን ስራ እስከምንጨርስ ድረስ ስራ እስከምናገኝ ድረስ ያሉትን እያንዳንዱ ነገሮች ዲቴይል እናያለን። አፕወርክ እንግዲህ ኢትዮጵያ ላይ አሉ ከሚባሉ ሻል ካሉ ፕላትፎርሞች ምንድነው ከሌላው ሻል የሚያደርገው አንድ ብዙ ክሊያንቶች ወይ ደግሞ ፍሪላንሰሮች እየተጠቀሙበት ያለው ዘርፍ ነው። ሁለተኛ ደግሞ በአከፋፈል በኩል ካየ ነው እንደ ሌሎቹ ፕላትፎርሞች ማለት ፔፓል ወይ ፓይኖር ብቻም ሳይሆን ቀጥታ በአካውንት ትራንስፈር የሚደረግበት ሜካኒዝም ያለው ነው። እንግዲህ በዚህ ክላስ አፕወርክ እንግዲህ ከፋፍለነዋል። እንደምታዩት 10 ሞጁሎች አሉት። የአንዳንዱን በተግባርም የምናየው ይሆናል። የመጀመሪያው ሳይን አፕ ኤንድ ጌት አፕሩቭድ ነው። እንዴት ሳይን አፕ አድርገን አካውንታችን አክሴፕት ወይ ደግሞ ሪጀክት ይደረጋል የሚለው ነው የምናየው። ሁለተኛው ስኪልስ ቱ ፍሪላንስ ማለት ምን ምን ስኪሎች ሞር ቤተር የተሻሉ ይሆናሉ፣ የትኛውን ስኪል አዳብረን በየትኛው ስኪል ብንሰራ የተሻለ ይሆናል የሚለው እናያለን። ፕሮፋይላችንን ሴቲንግ አፕ ቢልድ ማድረግ፣ ፖርትፎሊዮ፣ ፕራይሲንግ ዩርሰልፍስ እነዚህን 10 ሞጁሎችን በደንብ የምናይ ይሆናል። ወደ መጀመሪያው ስንመጣ ሳይን አፕ ነው። አፕወርክ ላይ እንደሌላው ሳይን አፕ አድርገን ቀጥታ ወደ ስራ አንገባም። ምንድን ነው አካውንቱ አፕሩቭድ መደረግ አለበት። ሪጀክትም ሊደረግ ይችላል። አፕሩቭድ ከተደረገ በኋላ ወደ ስራ የምንገባው። ያ ምንድን ነው የሆነበት ምክንያት ዩር አፕሊኬሽን ቱ ቢ ፍሪላንሰር መስት ቢ አክሴፕትድ። ይሄ ሰፕላይ ኤንድ ዲማንዱን ኮንሰፕት ባላንስ ማድረግ ነው። ለምሳሌ አንድ ሰው አንድ ክሊያንት የፈለገው ቪዲዮ ኤዲተር ከሆነ የኛ ደግሞ ስኪል ግራፊክ ዲዛይን ከሆነ አፕወርክ ቀጥታ አክሴፕት አያደርገንም፣ ሪጀክት ነው የሚያደርገን። ምክንያቱም ምንድነው ክሊያንቱ የሚፈልገው ሌላ ስኪል ነው፣ እኛ ጋር ያለው ሌላ ስኪል ነው። ያ አልተጣጣም፣ ባላንስ አልሆነም። እሱ ማሽ መደረግ አለበት። ስለዚህ እሱን እና ይሆናል እንዴት እንደምናደርግ። እሺ ወደ ስቴፖቹ ስንገባ የመጀመሪያው ሳይን አፕ ስቴፕ አፕወርክ ራሱን የቻለ ማለትም በስልክም ከሆነ አፕሊኬሽን አለው፣ እንደገናም በኮምፒውተር የምንጠቀም ከሆነ የራሱን የቻለ ሶፍትዌር አለው። ነገር ግን አሁን ለጉግል ዶት ኮም ላይ ሄደን እዛ ላይም ጉግል ላይ እንደሄድን ቀጥታ ጎቶ አፕወርክ ዶት ኮም ሳይን አፕ እንላለን። ነገር ግን ሳይን አፕ ስንል በሁለት መንገድ ነው የሚያመጣልን። የመጀመሪያው ሬጅስተርድ አስ ክሊያንት ሲሆን፣ ሁለተኛው ደግሞ ሬጅስተርድ አስ ፍሪላንሰር ነው። ምንድነው ዲፈረንሱ? ክሊያንት ከሆነ አንድ ካምፓኒ ወይ ደግሞ አንድ ድርጅት ሆኖ ድርጅትም ላይሆን ይችላል፣ ግለሰብ ሊሆን ይችላል፣ ግን ስራ አሰሪ ሆኖ ሲመጣ ስራ ማሰራት ሲፈልግ ነው። ሁለተኛው ደግሞ ፍሪላንሰር ምንለው ልክ አሁን እኛ እንደምፈልገው ስራ ፈላጊ ሆነን ከአንድ ግለሰብ ወይ ከአንድ ድርጅት ስራ ተቀብለን መስራት ስንፈልግ ነው፣ እስኪላችንን ተጠቅመን ማለት ነው። እኛ አሁን የምናየው ይሄ ሬጅስተር አስ ፍሪላንሰር ነው፣ ስራ ስለሆነ የምንፈልገው ማለት ነው። ሶስተኛው ስቴፕ ምንድን ነው የምናየው? ጀስት እዚህ ጋር ያለውን ስላይዱ ላሳያችሁ ቀጥታ፣ ከዛ ወደ እንትኑ እንሄዳለን። ሶስተኛው ስቴፕ ላይ ምንድነው ጉግል አንድ በራሱ ጉግል አካውንት ሎጊን ማድረግ ወይም ሳይን አፕ ማድረግ እንችላለን። ሁለተኛው ደግሞ ማኑዋሊ ራሳችን ፈርስት ኔም፣ ሰከንድ ኔም፣ ፎን ነምበር፣ ኢሜይል አድሬስ እያንዳንዱን ማኑዋል እያስገባን መመዝገብ እንችላለን። ወደ ጉግል እንሂድና ምን እንደሚመስል እናየው። ጉግል ላይ ከሄድን በኋላ ምንድነው የምንለው? አፕወርክ ዶት ኮም የመጀመሪያ ይመጣለን። እስቲ ይሄ ዳሽቦርድ ከላይ የምታዩት ነው። ሃየር ፍሪላንሰር ፋይንድ ወርክ ፕራይሲንግ አባውት ማለት ቤዚክ ኮንሰፕቶችን እዚህ ይሰጣችኋል። ፍሪላንሰር ስትሆኑ እዚህ ጋር የምትመርጧቸውን ስኪሎች ያሳያችኋል። ያሉትን ስኪሎች ጀስት ወርታችሁ ወርድ ስንል እዚህ ጋር አሉ ስኪሎቹ። ራይቲንግ፣ ትራንስሌሽን፣ ፋይናንስ ኤንድ አካውንቲንግ
የመጀመሪያ ፔጁ ላይ የምናያቸው ነገሮች ናቸው። እዚህ ጋር አንዳንዶቹን ነገሮች ብናያቸው የተሻለ ነው። ቀጥታ ምንድን ነው የምናደርገው? እዚህ ጋር ሳይን አፕ ትላለች። ኦልሬዲ አካውንት ካለ ሎግድ ኢን ነው የምንለው። ሎግድ ኢን ነው ከዚህ በፊት የከፈትነው አፕወርክ አካውንት ካለ ሎግድ ኢን ብለን እንገባለን። ነገር ግን አሁን እኛ አዲስ ልንመዘገብ ስለሆነ ሳይን አፕ ነው የምንለው። ሳይን አፕ ስንለው እንደዚህ አይነት ዊንዶ ይመጣልናል። ኢሜይል ነው። ኢሜይል ምንድን ነው? ከዚህ በፊት አፕወርክ ያልተከፈተበት ኢሜይል መሆን አለበት። አለበለዚያ እንደ አዲስ መክፈት አንችልም በተመሳሳይ ኢሜይል። እዚህ ጋር አዲስ ኢሜይል እናስገባለን ማለት ነው። እኔ ላስገባ። ይህን ኢሜይል ካስገባው በኋላ ኮንቲኒው ነው የምለው። ፓስወርድ ፍጠርለት ነው የሚለው። እሺ ፓስወርድ ካስገባው በኋላ እዚህ ጋር ዩዘር አግሪመንቱን የስ አንደርስታንድ አድርጌ ተቀብያለሁ ብዬ ሳይን አፕ ነው የምለው። ዌልካም ቱ አፕወርክ ይላል። ፕላትፎርሙ ይከፍታል። ቅድም እንዳየነው በስላይዱ ላይ አሴ ክሊያንት ነው የምትፈልገው ወይስ አሴ ፍሪላንሰር ነው ይለናል። አሴ ክሊያንት ቅድም እንዳልነው ጀስት ካምፓኒውን እኛ ስራ አሰሪ ስንሆን ነው። እኛ ግን ስራ ተቀጣሪ ወይ ስራ አሰሪ ስለሆነ አሴ ፍሪላንሰር የሚለውን እንመርጣለን። ፈርስት ኔም ላስት ኔም እናስገባለታለን። ካንትሪ ባይ ዲፎልት ኢትዮጵያ ነው የሚለው ብዙ ጊዜ። ካልሆነ እኛ እዚህ ጋር እንቀይረዋለን። ኮንቲኒው ኮንግራቹሌሽን ዩር አካውንት ሃዝ ቢን ክሬዲትድ ይላል። ኢሜይል ላይ ገብተህ ቫሪፋይ አድርግልኝ ነው የሚለው። ቅድም ያስገባሁት ኢሜይል አለ። እሱ ኢሜይል ላይ ገብቼ ቫሪፋይ አድርግለታለሁ ማለት ነው። እናንተ ጋርም ቀጥታ ያስገባችሁት ኢሜይል ሄዳችሁ ቫሪፋይ ትሉታላችሁ።